ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደምትሆኑ እርግጠኛ ነኝ። ዛሬ ደግሞ በችክን ቆንጆ ለልጆች የሚሆን ልሰራ ተዘጋጅቻለሁ። እስከ መጨረሻው ድረስ አብራችሁ ሆኑ። ያዘጋጀሁት የዶሮ ዊንግ ክንፏንና እንደዚህ አነስ ያለችዋን እግር ነው። አጥቤ አድርቄ በደንብ እንደዚህ አዘጋጅቼዋለሁ። አሁን ምን አደርጋለሁ? እቀምመውና ለአንድ ሰዓት ወይም ለሁለት ሰዓት ዘንዝፌ ማለት ነው። እንደዚህ ያደረኩ ከዛ ጨው አደርግበታለሁ። ግማሽ የሻይ ማንኪያ ግማሽ። ለምን መሰላችሁ? ቅመማ ቅመም ስለማደርግ እንትን ነው። ከዛ ፓፕሪካ አደርጋለሁኝ። ሁለት አይነት ፓፕሪካ ነው ያለኝ። ሁለቱም ፓፕሪካ ነው ግን ሁለት አይነት ነው። አንደኛው በደንብ የተቀመመ ፍሬው ብቻ የሆነ ፓፕሪካ እና አንደኛው ደግሞ ቀዩ ፓፕሪካ ነው ያለኝ። እሱን አንዳንድ ማንኪያ አደርግበታለሁ ማለት ነው። ከዛ ዝንጅብል አንድ የሻይ ማንኪያ፣ ሁሉንም አንዳንድ የሻይ ማንኪያ ነው አደርገው። ግምት ስለለመድኩት ነው አደራችሁ። ይሄ ነጭ ሽንኩርት ነው። ነጭ ሽንኩርቱንም አንድ የሻይ ማንኪያ። ከዛ በኋላ እንትን ደግሞ እንደዚህ ነው ያለኝና ፔፐር፣ ብላክ ፔፐር፣ ቁንዶ በርበሬ፣ እሱንም አንድ የሻይ ማንኪያ አደርግበታለሁ። ከዛ ይሄንን አንድ ላይ አደባልቀዋለሁ። ትንሽ ሶያ አለኝ። እሱንም ስላለቀብኝ ዝም ብዬ ትንሽ ነው ያደረኩበት። እሱ አደርግና እንደዚህ እንድብልቅ አድርገን ለአንድ ሰዓት እናስቀምጠዋለን። ይኸውላችሁ ሳህኗ ለማሸት ስላልተመቸኝ በሌላ ድብልቅ አድርጌ እንደዚህ አድርገን ይሄንን ለአንድ ሰዓት እንደምትፈልጉት አንድ ሰዓት ትንሹ አንድ ሰዓት ቢሆን ከዛ ቢበልጥ ግን ችግር የለውም። ቁጭ እናደርገውና ተመልሰን እንገናኛለን። እስከዛ በያላችሁበት ሰላም ሁኑልኝ። ይሄው አሁን እንደዚህ በቅመሙ የተዘፈዘፈው መጥበሻ አደርግና ዘይት መካከለኛ ግማሽ ካፕ ዘይት አደርግና እሱ በመካከለኛ እሳት አበስለዋለሁ። ሁሉንም አንድ ላይ እዚህ ላይ ጨምረውና ከዛ ግን ቀስ እያለ እንዲበስል ከድነዋለሁ። እሳቱን እንስ ስላረኩት ቀስ እያለ ነው የሚበስለው። ይኸውላችሁ አሁን በጣም ቆንጆ ሆኖ በስሏል። እንደዚህ አወጣና ደግሞ እንደገና አሁን እዚህ ላይ እንደዚህ ትንሽ አስቀረውና ችክኑን ለብቻው ከጠፍቼ ያወጣና አንድ ሾርባ ማንኪያ ብራውን ሹገር አደርግበታለሁ። አንድ ሾርባ ማንኪያ ብራውን ሹገር አደርግና እዚህ ላይ ጋርሊክ
ፍሬሽም ካለ እኔ ግን ደረቁ አንድ ሾርባ ማንኪያ ከዛ እንደዚህ ደግሞ ስዊት ቺሊ ሶሱን እና ይሄንን አንድ ላይ አገላልቄ ይሄንን መጀመሪያ ተክትክ አደርገዋለሁ ለብቻው። ይሄ እንደዚህ ከተንተከተከ በኋላ ችክኑን አምጥተን መልሰን እናደባልቀዋለን። እንደዚህ ካደባለቅነው በኋላ ወደ ማቅረብ ነው የምንሄደው። መልኩ ይኸውና ችክናችን ደርሷል። እዛ ወደ ማቅረቢያችን አድርገን ለምግብ ማቅረብ ነው። በእንዲህ አይነት መልኩ ሰርቼ አቅርቤዋለሁኝ። እስካሁን አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።